በዛሬው ቪዲዮ ሰማይ ላይ ከሚበረው አውሮፕላን ጥሬው 200,000 የአሜሪካን ዶላር ይዞ ዘሎ የጠፋውና መላውን ኤፍቢአይ የሰላ ተቋም ለ50 ዓመታት ያንቀጠቀጠውን የዓለማችንን አስገራሚና እውነተኛ የወንጀል ታሪክ የማስቃኛችሁ ይሆናል። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁ ቪዲዮ ላይክ ማድረግ እንዳይረሳ። አሁን ቀጥታ ወደ ቪዲዮ። ታሪኩ የጀመረው በ1971 ዓ.ም በአሜሪካ ፓርትላንድ ከተማ ሲሆን በምስጋና ቀን ታንክስጊቪንግ ዋዜማ ላይ አንድ ረጅም ሰው ወደ ኖርዝ ኦረንት የአየር መንገድ ትኬት መሸጫ መስኮት ቀረበ። ስሙንም ዳን ኩፐር ብሎ መዘገበ። በቦይንግ 727 አውሮፕላን ላይ መጨረሻ ላይ የሚገኙ የመቀመጫ ቁጥር ላይ ተቀመጠ። አውሮፕላኑ ወደ ሲያትል ለመብረር ተነሳ። ገና በረራውን እንደጀመረ ኩፐር አንድ ሲጋራ ለኩሰና ቦርሳው መሬት ላይ ያስቀመጠ። በመቀጠልም ፍሮንስ የተባለችውን የአውሮፕላን አስተናጋጅ በምልክት ጠርቶ አንድ የታጠፈ ወረቀት በእጇ ላይ ያስቀመጠላት። አስተናጋጇ ወጣት ሴት መጀመሪያ ላይ ሰውየው የፍቅር ደብዳቤ ወይም ስልኩን የሰጣት መስሏት ወረቀቱ ሳታነበው ቦርሳው ውስጥ ከተተችው። ኩፐር ግን ቀስ ብሎ ወደ እሷ ጠጋለና በዝቅተኛ ድምፅ እንዲህ አላት፣ ማረፊያ ወጣት፣ ያንን ወረቀት አሁኑ ብታነብ ይሻልሻል፣ እጄ ላይ ቦምብ አለ አላት። ደንግጣ ወረቀቱን ስትከፍተው በጥቁር የተጻፈ አስፈሪ መልእክት አነበበች። ኩፐር ቦርሳውን ከፍቶ አሳያት። በውስጡም 8 ቀይ ሲሊንደሮችና ቹቦች የተገጠሙለት እውነተኛ ቦምብ ነበር። የኩፐር ጥያቄዎች ግልጽና አጭር ነበሩ። ኩፐር ያስቀመጣቸው መስፈርቶች አውሮፕላኑ ሲያትል ከመድረሱ በፊት በዩናይትድ ስቴትስ መገበያያ ገንዘብ የተዘጋጀ 200,000 ዶላር፣ ሁለተኛ 4 ፓራሹቶች፣ 2 ዋናና 2 ተጠባባቂ፣ ሶስተኛ አውሮፕላኑ ሲያትል ሲደርስ ነዳጁ ሙሉ የሆነ መኪና ዝግጁ ሆኖ እንዲጠብቀው ነበር። የአውሮፕላኑ ካፒቴን ወዲያውኑ ጉዳዩን ለኤፍቢአይ እና ለድርጅቱ ባለስልጣናት አሳወቀ። መርማሪዎች ተሳፋሪዎች እንዳይደነግጡ ታሪኩን በሚስጥር ይዘው ገንዘቡና ፓራሹቱን ማዘጋጀት ጀመሩ። አውሮፕላኑ በሰማይ ላይ ለ2 ሰዓታት ያህል እየተሽከረከረ ከቆየ በኋላ ሁሉም ነገር መዘጋጀቱ ሲረጋገጥ ሲያትል አውሮፕላን ማረፊያ ላይ አረፈ። ኩፐር ፍጹም የተረጋጋ ወንጀለኛ ነበር። የጠየቀው ገንዘብና ፓራሹት ለአውሮፕላኑ ሲሰጥ እሱም በምላሹ በአውሮፕላኑ ውስጥ የነበሩትን 36 ተሳፋሪዎች በሰላም ለቀቀ። 4 የአውሮፕላን ሰራተኞችን፣ ፓይለቶችና አስተናጋጆችን አስቀርቶ አውሮፕላኑ ወደ ሬዶ እንዲበር አዘዘ። አውሮፕላኑ በድጋሚ ወደ ሰማይ ወጣ። በዚህ ጊዜ ግን ኩፐር ለፓይለቶቹ አንድ እንግዳ ትዕዛዝ ሰጣቸው። አውሮፕላኑ ከ10,000 ጫማ በታች በሆነ ዝቅተኛ ከፍታ ላይ በጣም በዝግታ እንዲበርና የአውሮፕላኑ የኋላ በር ክፍት እንዲሆን አዘዘ። ቦይንግ 727 በታሪክ የኋላ በር ያለው ብቸኛው አውሮፕላን ነበር። ኖቬምበር 4 ምሽት 8:13 ላይ አውሮፕላኑ በደቡብ ምዕራብ ዋሽንግተን ግዛት ላይ ጥቅጥቅ ያለ ጫካ ላይ እየበረረ እያለ በፓይለቱ ስክሪን ላይ የአውሮፕላኑ የኋላ በር መከፈቱን የሚያሳይ ቀይ መብራት በራ። በዚያ በሚያስፈራ የሌሊት ቅዝቃዜና በከባድ ዝናብ ውስጥ ዲፕ ኩፐር የ200,000 ዶላር ቦርሳውን በገመድ በሰውነቱ ላይ አስሮ ሁለቱም ፓራሹቶች አጥልቆ ወደ ድቅድቅ ጨለማውና ጥቅጥቅ ወዳለው ጫካ ላይ ዘለለ። ከዚያ ሰከንድ ጀምሮ ይህ ሰው ዳግመኛ በሕይወት አልታየም። በማግስቱ ጠዋት ኤፍቢአይ በታሪኩ ትልቁና ውድ የሆነውን የፍለጋ አድን ጀመረ። ወታደሮች፣ ሄሊኮፕተሮች፣ ሰላዮችና ሰርጓጅ መርከበኞች ሳይቀሩ በኩፐር መውደቅ አካባቢ ያለውን ጫካና ወንዝ በሙሉ አሰሱ። ነገር ግን የአንድን ፓራሹት ቅሪት የለበሰ ልብስም ሆነ የእሱ አጽም ሊገኝ አልቻለም። ሰውየውም ልክ እንደ ጉም በአየር ላይ በኖ ጠፋ። ታሪኩ ለዓመታት ተረሳ። ነገር ግን ከ9 ዓመታት በኋላ በ1980 ዓ.ም ላይ ብሪና ኢንግራም የተባለ የ8 ዓመት ታዳጊ ልጅ ከቤተሰቦቹ ጋር ኮሎምቢያ ወንዝ ዳር ላይ እየተጫወተ ያለ አሸዋ ውስጥ የተቀበረ አንድ ጥቅል ጉድጓድ አገኘ። ጥቅሉን ሲከፍቱት በውሃ የበሰበሱ የዶላር ኖቶች ነበሩ። በድምሩ 5800 ዶላር ገደማ ነበር። ወዲያውኑ ለፖሊስ ተሰጠ። ኤፍቢአይ የዶላሮቹን ሲሪየል ነምበር ሲመረምር በ1971 ዓ.ም ለዲፕ ኩፐር የተሰጠው እውነተኛ የገንዘብ ኖት መሆኑን አረጋገጠ። ይህ እስከ ዛሬ 26 ዓመት ድረስ በታሪክ ውስጥ የተገኘው ብቸኛውና የመጨረሻው አካላዊ ፍንጭ ነበር። ነገር ግን የቀረው 194,000 ዶላር እና ባለቤቱ የት እንዳሉ አይታወቅም። በ2006 ዓ.ም ኤፍቢአይ የኩፐርን መዝገብ በይፋ ዘግቶታል። ብዙዎች ኩፐር በዚህ አስፈሪ ሌሊት ፓራሹቱን ሳይከፍት ጫካ ውስጥ ሞቷል ይላሉ። ሌሎች ደግሞ የቀረው ገንዘብ በዓለም ዙሪያ ላይ ጥቅም ላይ ስላልዋለ ሰውየው በሌላ ስም ቪላ ገዝቶ እየኖረ ነው ይላሉ። ይህ ወንጀለኛ በሕይወት አምልጧል ወይስ በዚያው ሌሊት ሞተ? ሀሳባችሁን ኮመንት ላይ አጋሩ። ለቻናሉ ቻናሉን ሰብስክራይብ እንዲሁ ቪዲዮ ላይክ ማድረግ እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ሰላም።